ሰላም ተመልካቾች፣ እንኳን ወደ ኢትሬንድ በሰላም መጣችሁ። ታሪክና እምነት ሲገናኙ ምን ይፈጠራል? የማይቻለውን ወደሚቻል ይለውጠዋል። ዛሬ ታሪክን በእምነት የለወጡትን ሁለት ድንቅ ታሪኮች እንቃኛለን። በመጀመሪያ የድፍረትና የእምነት ታሪክ የሆነውን የዳዊትና የጎልያድን ታሪክ እንመልከት። ከብዙ ሺህ ዓመታት በፊት በእስራኤል ምድር ግዙፉ የፍልስጤም ጦረኛ ጎልያድ የእስራኤልን ጦር በፍርሃት ሲያሸብር ነበር። በየቀኑ እየወጣ እስራኤላውያንን ለውጊያ ይገዳደር ነበር። ማንም ሊፋለመው የሚደፍር አልነበረም። ነገር ግን አንድ ወጣት እረኛ ዳዊት በእግዚአብሔር ላይ የማይናወጥ እምነት ይዞ ተነሳ። እግዚአብሔር እኔን ከድብና ከአንበሳ ጥርስ አድኗል፣ ከዚህም ፍልስጤማዊ እጅ ያድነኛል አለ። በንጉሥ ሳኦል ፊት ቆሞ ያለ ምንም ጋሻና ጦር ከእረኛ ዘንጉ ወንጭፉና 5 ጠጠሮቹ ጋር ወደ ጦር ሜዳው ገባ። ጎልያድ ዳዊትን በንቀት ሲያየው፣ ዳዊት ግን በእግዚአብሔር ስም ታምኖ አንድ ድንጋይ ወንጭፉ ላይ ጭኖ ወረወረው። ድንጋዩም ትክክለኛውን ቦታ መትቶ ጎልያድን አፈረሰ። ግዙፉ ወድቆ ፍርሃትን ተሸነፈ። ይህ ታሪክ እምነትና ድፍረት ከማንኛውም ግዙፍ ፈተና በላይ እንደሆኑ ያስተምረናል። አሁን ደግሞ ወደ ሌላ የጥንት ዘመን ወደ የሰው ልጅ ታሪክ መጀመሪያ እንጓዝ። ምድር በክፋትና በአመፅ በተሞላችበት ጊዜ እግዚአብሔር ታላቅ የውሃ ጥፋት ለማምጣት ወሰነ። ነገር ግን አንድ ጻድቅ ሰው ነበር፣ ኖህ። እግዚአብሔርም ኖህን ከጎፈር እንጨት ታላቅ መርከብ እንዲሠራ አዘዘ። መርከቡ ሰፊና ባለ 3 ፎቅ ነበር። በእያንዳንዱ ሕይወት ያለው ፍጥረት ጥንድ እንዲያስገባበት ታዘዘ። ኖህም ለብዙ ዓመታት በታማኝነት ሠራ። በዙሪያው ያሉ ሰዎች ሲያፌዙበትም እንኳ አልተጠራጠረም። ከዚያም ሰማያት ተከፈቱ፣ ዝናቡም ለ40 ቀንና ለ40 ሌሊት ዘነበ። መርከቡም በውሃው ላይ ሲንሳፈፍ ኖህ እና ቤተሰቡ ከእንስሳት ጋር አዲስ ምዕራፍ ለመጀመር ተረፉ። የኖህ መርከብ የእምነት የመታዘዝና የእግዚአብሔር ታላቅ ቃል ኪዳን ምልክት ነው። ታሪክን የቀየረ የሰው ልጅን አዲስ ጅምር ያመጣ አስደናቂ ታሪክ። እምነት ታሪክን እንዴት እንደሚቀርጽ አይታችኋል? እነዚህ ታሪኮች ምንም ያህል ትልቅ ቢመስልም ማንኛውንም ተግዳሮት በእግዚአብሔር ላይ ባለን እምነት መጋፈጥ እንደምንችል ያስታውሱናል። የኢትሬንድ ቤተሰብ አካል ለመሆን ሰብስክራይብ ማድረግዎን አይርሱ። ይህን ቪዲዮ ከወደዱት ላይክ ያድርጉት። በሚቀጥለው ጊዜ ሌሎች አስደናቂ ታሪኮችን ይዘን እንመለሳለን። ጤና ይስጥልኝ።